መጽሐፍ ቅዱሳችን ከኢየሱስ ውጪ ስለማንም አውርቶ የማያውቅ መጽሐፍ ነው። መጽሐፍ ቅዱሳችን ስለ አብርሃም ቢያወራችሁ አብርሃምን ሊነግራችሁ ፈልጎ አይደለም። አብርሃም ቤት ውስጥ ኢየሱስን ሊነግራችሁ ፈልጎ ነው። ሙሴ ጋር ሲወስዳችሁ ሙሴ እንድትሉ አይደለም። ሙሴ ሕይወት ውስጥ ያለ ክርስቶስን ሊገልጥላችሁ ነው። መጽሐፍ ቅዱስ ከፍታችሁ ስታነቡ እግዚአብሔር ሌላ እንድትሰሙት የሚፈልገው ድምፅ የለም። የሴቲቱን ዘር ኢየሱስን ብቻ ነው። ዘፍጥረት ስትገቡ ሌላ አታገኙም፣ ኢየሱስን ነው። ዘጸአት ስትገቡ የምታገኙት ኢየሱስን ነው። ዘሌዋውያን የምታገኙትም ኢየሱስን ነው። ይህን መጽሐፍ በርብሩት። ከኢየሱስ ውጪ ዜና የለውም። ሰማይ ከተከፈተ ቀድሞ የሚወጣው ድምፅ ኢየሱስ ነው። ሰማይ ማወራው ነገር አለኝ ካለ የሚያወጣው የመጀመሪያው ድምፅ ኢየሱስ ነው። ምክንያቱም ይሄ መጽሐፍ በኃጢአት ምክንያት የወደቀውን የሰውን ልጅ ሊያድን የሚችለው ማን ነው ሲባል ጥያቄ ሲጠየቅ የሰው ልጅ እንዴት ነው በእግዚአብሔር ፊት ጻድቅ ሆኖ መቆም የሚችለው የሚባለው ጥያቄ ሲመጣበት መልስ ከሰው ዘንድ የለምና ከእግዚአብሔር ዘንድ ድነት ስለሆነ አዳኙ እግዚአብሔር ሰማይ ከፍቶ እኔ ጋር አለ መፍትሄ